ሀላባ አንድ ወረዳ ጎብኝተን ነበር። ይህ ወረዳ ከ20 ዓመታት በላይ በሴፍቲኔት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ፣ ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶውን እኔ መጀመሪያ ሳይው ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ እኛ የምናውቀው አቮካዶ መልክ የለውም፣ ትላልቅ ነው፣ የማንጎ ፎርም ነው ያለው። ያንም ያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ እኔ ዛሬ 5 ዓመት ገደማ ሀላባ ስመጣ ከፍተኛ የውሃ ችግር አለ ብለው 7-8 ጉድጓድ ተቆፍሮላቸው ውሃ ችግር ነበር። አሁን ዛሬ ያየው ስራ ግን እጅግ ተስፋ የሚሰጥና በርቱ እንዳይቋረጥ ይሄ ጥረት የሚያስብል ነው።